እግዚአብሔር ታማኝ ነው። ቃላት ሊፈቷቸው የማይችሏቸው ጦርነቶች አሉ። ጊዜ የማይፈውሳቸው ቁስሎች አሉ። ወዳጆቼ የምትችሉትን ሁሉ ስታደርጉና ሸክሙ ሁል ጊዜ በትከሻችሁ ላይ ሲያርፍ የእግዚአብሔር ኃይል ብቻ ሊመልሳቸው የሚችላቸው ጥቃቶች አሉ። ይህን እውነት አስታውሱ። እግዚአብሔር የእርሱ ለሆኑት ይዋጋል። ሕዝቡ ለጥቃት እንዲጋለጡ አይፈቅድም። ማንም ጠላት ሊወዳደረው በማይችል ኃይል ይከባቸዋል። ልብ በጭንቀት ሲያዝና መከተል ያለባችሁ መንገድ እርግጠኛ በማይሆንበት ጊዜ ኃይሉ የማይበገር ጋሻ ይሆናል። በመዝሙር 35 ቁጥር 1 ላይ የእግዚአብሔር ቃል እንዲህ ይላል፣ አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ይህ የድካም ማጉረምረም አይደለም። እግዚአብሔር ለእርሱ እንደሚከላከልለት ከሚያውቅ ሰው የሚወጣ የእምነት ጩኸት ነው። ዳዊት ጦርነቶች በሰው አቅም ከባድ የሚሆንባቸው ጊዜያት እንዳሉ ተረድቶ ነበር። በውጊያ ወደማይሸነፈው ወደ እርሱ ጮኸ። ዳዊትን የጠበቀው ያው አምላክ ዛሬም ልጆቹን ይጠብቃል። አንበሳ ግልገሎቹን እንደሚጠብቅ አስታውሱ። አደጋ እንደቀረበ ሲያውቅ አንበሳው በቆራጥነት ይንቀሳቀሳል። ፈቃድ አይጠይቅም። ጥበቃ ማድረግ በተፈጥሮ ስለተሰጠው ብቻ ይከላከልላቸዋል። በተመሳሳይ መንገድ ጥቃት ሲሰነዘርብህና የእግዚአብሔር ስትሆን ባህሪው መከላከል፣ መጠበቅና ማዳን ነው። ውጊያው እንዴት እንደሚካሄድ ላታይ ትችላለህ። ነገር ግን ድሉ አስቀድሞ የተጠናቀቀ ነው። ስምህ በሐሰት ሲጠራ፣ ኢፍትሐዊነት በአንተ ላይ ሲነሳ፣ ሰዎች በተዘጉ በሮች ጀርባ ሲያሴሩ፣ እግዚአብሔር የማታየውን እንደሚያይ አስታውስ። በዝምታ ይሰራል። ነገር ግን ውጤቶቹ ራሳቸው ይናገራሉ። የጠላትን ስልቶች ከመጀመራቸው በፊት ያውቃል። ውጤቱን ስለሚቆጣጠር አይደነግጥም። ዛሬ እግዚአብሔር ስለ እናንተ የሚዋጋበትን ዓላማችሁን የሚጠብቅበትንና በእርሱ ላይ ያላችሁ እምነት ለመለኮታዊ ድል ቦታ የሚያስቀምጥላችሁን መንገድ እነግራችኋለሁ። እኔም በኃያሉ ጌታ በኢየሱስ ድንቅ ስም ከእናንተ ጋር ኃይለኛ ጸሎት እጸልያለሁ። ስለዚህ እስከ መጨረሻው አብራችሁን በመቆየት የዚህን ጸሎት በረከቶች ለመቀበል ልባችሁን ክፈቱ። አሁን ይህን ኃይለኛ እውነትን መርምር። እግዚአብሔር ሙሉ በሙሉ የሚታመኑትን ይጠብቃል። ወዳጆቼ ለሰላማችሁ፣ ለእድገታችሁና ለስማችሁ የሚደረገው ትግል በሰው እጅ የሚመራ አይደለም። መዝሙር 35 እግዚአብሔር ራሱ በእናንተና በጠላቶቻችሁ መካከል እንደሚቆም ይገልጻል። ግጭቱን ሙሉ በሙሉ ይቆጣጠረዋል። ለማሸነፍ የእናንተ ጥንካሬ አያስፈልገውም። እሱ የእናንተን እምነት ብቻ ነው የሚፈልገው። ቁጥር 2 እንዲህ ይላል፣ ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ይህ የድክመት ጩኸት ሳይሆን የእምነት መግለጫ ነው። እግዚአብሔር ስለ አንተ ሲነሳ ተቃዋሚው ኃይሉን ያጣል። በእቅድህ ላይ የሚነሳ ማንኛውም ኃይል በእሱ ስልጣን ስር ይወድቃል። በማይደፈር ጥበቃ ይሸፍንሃል። ቁጥር 3 እንዲህ ሲል ይቀጥላል፣ ሰይፍህን መዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ፣ ነፍሴን መድኃኒትሽ እኔ ነኝ በላት። ይህ ጥቅስ የእግዚአብሔር ድል በዙሪያህ ከመታየቱ በፊት በአንተ ውስጥ እንደሚጀምር ያስታውሰሃል። ፍርሃት ለመቆጣጠር ሲሞክር ድምፁ በውስጥ ይሰማል። እርሱ እኔ መድኃኒትህ ነኝ ይላል። ይህ ንግግር ጭንቀትን ይሰብራል፣ ግራ መጋባትን ጸጥ ያደርጋል እና ልብህን ያጠነክራል። አንተ ደህና ነህ፣ ደህና ነህ ሲል። ቁጥር 6 መንገዳቸው ጨለማና የሚያዳልጥ እንደሆነና የእግዚአብሔር መልአክ እንደሚያሳድዳቸው ይገልጻል። ይህ የሚያሳየው እግዚአብሔር በመጠበቅ ብቻ እንደማያበቃ ጠላቶችህን እንደሚገለብጣቸውም ጭምር ነው። አንተን ለማጥፋት የታቀዱት ተመሳሳይ ወጥመዶች ላቀዷቸው ሰዎች ውድቀት ይሆናሉ። አእምሮአቸውን ያጣሉ፣ ከዚያም በፈጠሩት ግራ መጋባት ውስጥ ይጠመዳሉ። ካንተ የሚጠበቀው አማኝ መሆን ብቻ ነው፣ በውድህ ላይ መደገፍ። የእግዚአብሔር ፍትህ ሁል ጊዜ ወደ ትክክለኛው አድራሻ ይወስድሃል።
በዛው ምዕራፍ ወረድ ብሎ ቁጥር 10 ላይ እንዲህ ይላል፣ አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? ችግረኛን ከሚቀማው እጅ፣ ችግረኛንና ድሃውንም ከሚነጥቀው እጅ ታድነዋለህ ይላል። ይህ ጥቅስ የምስጋና መዝሙር ነው። የሰው እርዳታ ሲጎልህ መለኮታዊ እርዳታ ጣልቃ እንደሚገባ ያስታውሰናል። ዓለም ችላ ሊልህ ይችላል፣ እግዚአብሔር ግን በግልጽ ያይሃል። ጥንካሬ ሲከዳህ እሱ ጥንካሬ ይሆናል። ማንም በማይችልበት ጊዜ ያነሳሃል። በሁለተኛ ዜና 20:15 ላይ የሕዝኤል የሚባል አንድ ሰው ሕዝቡ በጠላቶቹ በተከበበ ጊዜ ከእግዚአብሔር የሰማውን ቃል ተናግሮ ነበር። እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌምም የምትኖሩ አንተም ንጉሥ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡም አለ። ይህ እውነት ዛሬም አልተለወጠም። የጠላትን የሰራዊት ብዛት መቁጠር ስትተው እግዚአብሔር ይረከቡሃል። የአንተ ጦር መሳሪያ አያስፈልገውም፣ እምነትህን ይፈልጋል። ክብሩን አያጋራም። ማንም ሰው ውጤቱን ሊጠራጠር በማይችልበት ሁኔታ ያሸንፋል። ወደ መዝሙረኛው ስንመለስ ቁጥር 7 እንዲህ ይላል፣ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭተዋልና። ይህ ጥቅስ ስለ ክህደትና ስለ ምስጢራዊ ጥቃቶች ይናገራል። በፊትህ ፈገግ የሚሉ ነገር ግን ውድቀትህን በተዘጉ በሮች ያቀዱልህ ሰዎች አጋጥመው ይሆናል። ሆኖም በዚህ ጥቅስ ውስጥ ያለው ሰላም ያለ ምክንያት በሚሉት ቃላት ውስጥ ይገኛል። ይህ ማለት ጥቃታቸው ፍትሃዊ አይደለም እና ፍትሃዊ ያልሆነው ጥቃታቸው በእግዚአብሔር ፊት መቆም አይችልም ማለት ነው። የተደበቀውን ይገልጣል እና የታቀደውን በዝምታ እንዲያበቃ ያደርገዋል። ቁጥር 8 እንዲህ ይላል፣ ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ የያዛቸው፣ በዚህ ወጥመድ ውስጥ ይውደቁ ይላል። ይህ በብርሃን ውስጥ ያለ መለኮታዊ ውድቀት ነው። እግዚአብሔር በቅድስና ሲዋጋ አንተ ታማኝ ባልሆነ መንገድ መዋጋት የለብህም። አምላክህ የጠላትን ዕቅድ ወደ ውድቀቱ ወጥመድ ይለውጠዋል። ተቃዋሚ ሲነሳ መረጋጋት ያለብህ ለዚያ ነው። የእግዚአብሔር ፍትህ የዘገየ ሊመስል ይችላል፣ ግን ፍጹም ነው። በትክክለኛው ጊዜ ይመጣል። ይህም ለስሙ ከፍ ያለ ክብርን ያመጣል። ቁጥር 9 እንዲህ ይላል፣ ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። ዳዊት በድሉ ዋዜማ ላይ እንዴት እንደሚጮህ ልብ በሉ። ውጤቱ ከመታየቱ በፊት ያመሰግናል። ይህ የበሰለ እምነት ምልክት ነው። ለአምልኮ የሚታይ ለውጥ አትጠብቅ። ድሉ እየመጣ መሆኑን ስለተማመንክ ታመሰግናለህ። የከበበህ ደስታ መሳሪያህ ይሆናል። አእምሮህን መቆጣጠር እንደማይችል ለጠላት ያሳያል። ወዳጆቼ፣ ይህ መዝሙር ስለ ጥላቻ ወይም ስለ በቀል አይናገርም። ስለ መንፈሳዊ በአምላክ ላይ ስለ መተማመን ይናገራል። እግዚአብሔር እያንዳንዱን ኢፍትሐዊነት፣ እያንዳንዱን ኢፍትሐዊ ቃል፣ እያንዳንዱን የሐሰት ክስ እንደሚያይ ያስተምራል። እግዚአብሔር ፈጽሞ ለሚታመኑበት ግድ የለሽ አይደለም። ክፋት እያደገ ሲሄድ በዝምታ አይመለከትም። ዘላቂ ድል የሚያመጣውን ጊዜ ይጠብቃል። ሲያደርግም ከተወሰደው በላይ ይመልሳል። ቁጥር 17 እንዲህ ይላል፣ አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ስራቸው፣ ብችነቴንም ከአንበሶች አድናት። ይህ ጥቅስ እያንዳንዱን አማኝ የሚፈትነውን የጥበቃ ጊዜ ይገልጻል። እንደ ተረሳህ የሚሰማህ ጊዜ አለ። እንጸልያለን፣ ነገር ግን ዝምታ ምላሽ ይሰጣል። ሆኖም ዝምታ መተው አይደለም፣ ዝግጅት ነው። እግዚአብሔር በተሰወሩ ቦታዎች ይሰራል። የመዳንህን ዝርዝሮች ያዘጋጃል። ጊዜው ሲደርስ በኃይል ያወጣሃል። ቁጥር 18 እንዲህ ይላል፣ አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። እዚህ ጋር የዳዊት እምነት ለሌሎች የሚጋባ ይሆናል። በይፋ ለማመስገን ቃል ገብቷል። የግል ተጋድሎህ በሕዝብ መካከል ምስክርነት ይሆናል።
የተጠራጠሩህ ሰዎች እግዚአብሔር ያደረገውን ያያሉ። ድልህ ከመከላከያህ በላይ ይናገራል። እግዚአብሔር ለሕዝቡ የሚዋጋው በዚህ መንገድ ነው። መልሶ የማገገሚያህን ወራት የማይካድ ያደርገዋል። በመሳፍንት መጽሐፍ ጌዲዮን የሚባል አንድ ሰው ከብዙ ሰራዊት ጋር ተጋፈጠ። እግዚአብሔር ድሉ መለኮታዊ መሆኑን ለማረጋገጥ ኃይሉን ከ1000 ወደ 300 ቀንሷል። ጠላቶች እርስ በርሳቸው ተጣሉና ሰይፉ ሳይነሳ ጦርነቱ ተጠናቀቀ። መዝሙር 35 ተመሳሳይ መልእክት ያስተላልፋል። የእግዚአብሔር ኃይል የሚገለጠው የሰዎች አማራጮች ሁሉ ተሟጠው ሲያልቁ ነው። ማንም ሰው ለእግዚአብሔር ከሆነ ክብር ውጪ ሊሰጥበት የማይችልበትን ጊዜ ይመርጣል። ሲዋጋ ድሉ እንዴት እንደተከሰተ የሚገልጽ ሰዋዊ ማብራሪያ አይኖርም። ወዳጆቼ ዛሬ እንደተከበባችሁ ሊሰማችሁ ይችላል። ውሸት የሚናገሩ ወይም ከኋላችሁ የሚያሴሩ ሰዎችን መጋፈጥ ሊኖርባችሁ ይችላል። ነገር ግን ምንም ማድረግ አያስፈልጋችሁም። በአምላካችሁ መተማመን ብቻ። ዳዊትን የጠበቀው ያው አምላክ አሁንም እናንተን በጥበቃው ይከባችኋል። ጠላቶችህ እግዚአብሔር በዙሪያህ የዘረጋውን ድንበር ማለፍ አይችሉም። ቃላቸው ይጠፋል፣ ጥረታቸውም ይከሽፋል፣ እቅዳቸውም ይወድቃል። እግዚአብሔር የእርሱ እንደሆናችሁ ሲናገር ምንም ክስ ሊያንበረክካችሁ አይችልም። በሰላም ኑሩ። እያንዳንዱን ጦርነት በቃላት አትዋጉ። እግዚአብሔር ብቻ ሊገልጠው የሚችለውን ለማረጋገጥ አትሞክሩ። ጸንታችሁ ቁሙ። መጸለያችሁን ቀጥሉ እና ጊዜያችሁን እመኑ። መዝሙር 35 የጥንት ዘመን የመዝሙር ግጥም ብቻ አይደለም፣ የድል አዋጅህ ነው። እግዚአብሔር ሁል ጊዜ በእርሱ ለሚያርፉ ሰዎች እንደሚዋጋ ማረጋገጫ ነው። አሁን ስምህ በሐሰት ሲወነጀል እግዚአብሔር ፍትህን በሚያደርግበት መንገድ ላይ እናተኩር። ወዳጆቼ፣ ያለ ምክንያት በተሳሳተ መንገድ የመረዳት ወይም የመወቀስ ስቃይ ከማንኛውም መሳሪያ የበለጠ ሊወጋ ይችላል። ነገር ግን መዝሙር 35 እግዚአብሔር ኢፍትሐዊነትን እርሱ እንደሚዋጋ ያስታውሰናል። ከስቃይ ርቆ አይቆምም። ዛሬም በሥራ ላይ ነው። እውነቱን በትክክለኛው ጊዜ ይገልጣል። ቁጥር 11 እንዲህ ይላል፣ የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። ይህ ጥቅስ የተዛቡ ቃላትና ምክንያቶች የሚጠየቁበትን የሐሰት ክስ ይገልጻል። እውነትን ለመስማት ፈቃደኛ ያልሆኑ ድምጾች ፊት ለፊት የመቆም ተግባር ነው። ሆኖም በዚህ ቅጽበት እንኳን እግዚአብሔር ይመለከታል። ውሸት ለዘላለም እንዲቆይ አይፈቅድም። ሰዎች የውሸት ታሪኮችን ሲፈጥሩ የራሳቸውን ወጥመድ ይሰራሉ። እውነት አይሞትም። ለመናገር ትክክለኛውን ጊዜ ይጠብቃል። ቁጥር 12 ይቀጥላል። ስለ በጎ ክፋትን መለሱልኝ፣ ነፍሴንም ልጆችን አሳጧት። መልካም እያደረግክ አሁንም ግን በደል ሊደርስብህ ይችላል። ከራስህ ምርጡን መስጠት ባታቆምም አሁንም ግን በስህተት ሊፈረድብህ ይችላል። ነገር ግን እያንዳንዱ ወጥመድ ድርጊት በሰማይ ፍርድ ቤቶች ውስጥ ይመዘገባል። ምንም ነገር ሳይታይ ተደብቆ አይቀርም። ወዳጆቼ፣ ክፉን በክፉ ለመመለስ እምቢ ስትሉ ጉዳዩን በእግዚአብሔር እጅ አሳልፋችሁ ትሰጣላችሁ። ያኔ ነው የእርሱ ፍትህ እርምጃ መውሰድ የሚጀምረው። መዝሙር 35 ቁጥር 6 እንዲህ ይላል፣ ጽድቅህን እንደ ብርሃን ፍርድህንም እንደ ቀትር ያመጣል። እግዚአብሔር ሲያጸድቅ በግል በድብቅ አያደርገውም፣ በጠራራ ፀሐይ ይገልጠዋል። ስምህ ምንም ጥረት ሳታደርግ እንደገና ይታደሳል፣ ይበራል። ስምህ ከጥቃቱ በፊት ከነበረው በላይ ከፍ ይላል። እግዚአብሔር ሰዎች ሊያበላሹት የሞከሩትን ያጠፋል። ቃላት ሊያበላሹት የሞከሩትን መልሶ ይገነባል። የመዝሙር 35 ቁጥር 13 እንዲህ ይላል፣ እኔስ እነሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰ ይላል። ይህ ጥቅስ የዳዊትን ልብ ይገልጣል። ለጠላቶቹ ጸለየ፣ እነሱ ባይገባቸውም እንኳ። ይህ የትህትና ደረጃ ድክመት አይደለም፣ ጥንካሬ ነው። ዳዊት መራራነት እንዲያሸንፍ
ፈቃደኛ ለመሆኑን ያሳያል። እግዚአብሔርን ለፍትህ ታምኖ የራሱን ልብ ከክፋት ጠብቋል። ንጹሕ ልብህን በክህደት መካከል ስታስቀምጥ ለበረከት ቦታ ታዘጋጃለህ። ቁጥር 15 እንዲህ ይላል፣ በእኔ ላይ ተሰበሰቡ ደስም አላቸው፣ ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወቅኩም፣ ቀደዱኝ አልተውኝምም። አንዳንድ ጊዜ ጥቃቱ የሚመጣው እንደ ጓደኛ ከምታስባቸው ሰዎች ነው። በችግሮችህ ይደሰታሉ እና ከሳቃቸው ጀርባ ይሸሸጋሉ። ነገር ግን ጭካኔያቸውን የሚያጋልጠው ተመሳሳይ ጥቅስ እግዚአብሔር እያንዳንዱን ዝርዝር ነገር እንዳየ ያረጋግጣል። ክህደት ታሪኩን እንዲያቆም አይፈቅድም። ሕመሙን ለመቋቋም የሚያስችለውን ተሐድሶ መልሶ ይጽፋል። ውድ ጓደኞቼ፣ በሐና ታሪክ ውስጥ ተመሳሳይ መልእክት እናገኛለን። ሐና ልጅ መውለድ ባለመቻሏ ከዓመት ወደ ዓመት መሳለቂያ ሆና ነበር። ፍናና ሾፈችባትና አስለቀሰቻት። ግን ሐና በቃላት አልመለሰችም። ራሷን በጸሎት ወደ ጌታ ፊት አቀረበች። ልቧን በዝምታ አፈሰሰች። እግዚአብሔርም ለሕዝቡ በረከት የሆነውን ነቢይ ሳሙኤልን መለሰላት። ጽድቋ የመጣው በክርክር ሳይሆን ከፍ ባለ ጸሎት ነው። መዝሙር 35 ተመሳሳይ መንፈስ አለው። ሰዎች በማያውቁት ነገር ሲሳለቁ እግዚአብሔር ምድርን ሁሉ የሚባርክ በረከት ያዘጋጃል። ቁጥር 17 እንዲህ ይላል፣ አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ስራቸው ብችነቴንም ከአንበሶች አድናት። ይህ ጥቅስ ታማኞች እንኳን ፍትህን በመጠባበቅ እንደሚደክሙ ያሳየናል። እስከ መቼ የሚለው ጩኸት ጥርጣሬ አይደለም፣ ለስኬት መጓጓት ነው። ለሚቀጥለው የእግዚአብሔር እርምጃ ዝግጁ ነህ ማለት ነው። መልሱም ፈጽሞ አይዘገይም። ሁል ጊዜ የሚደርሰው ትልቁን ምስክርነት በሚያመጣበት ጊዜ ነው። መዝሙር 9 ቁጥር 4 እንዲህ ይላል፣ ፍርዴንና በቀሌን አድርገህልኛልና ጽድቅን እየፈረድክ በዙፋንህ ላይ ተቀመጥክ። ይህ ጥቅስ ከመዝሙር 35 ጋር በትክክል ይዛመዳል። ፍርድ የእግዚአብሔር ብቻ መሆኑን ያሳያል። ጽድቅን ሲያደርግ ስህተት አይሰራም። ውሳኔዎቹ የመጨረሻ ናቸው። ንጹሕ ነህ ብለው ሲናገር ምንም አይነት ክስ ሊቀለብሰው አይችልም። የእርሱ ፍትህ ሊከራከሩትም ሆነ ሊገለበጥ አይችልም። መዝሙር 35 ቁጥር 19 እንዲህ ይላል፣ በግፍ የሚጠሉኝ በላይ ደስ አይበላቸው፣ በከንቱ የሚጠሉኝም በዓይናቸው አይጣቀሱብኝ። የዳዊት ጸሎት እዚህ ላይ ግልጽ ነው። ሰዎችን እንዲያጠፋ እግዚአብሔርን አይለምንም፣ ነገር ግን የክፋትን ምስጋና እንዲያቆም ይለምናል። ጌታ ሆይ ደስታቸው አይዝለቅም ይላል። ክፉዎች በማለዳ ድል አደረግን ይላሉ፣ ነገር ግን ሳቃቸው አይዘልቅም። እግዚአብሔር ነገሮችን የማፍረስ ችሎታ አለው። እፍረትን ወደ ጥንካሬ፣ የውሸትን ድል ደግሞ ወደ ሕዝባዊ ሽንፈት ይለውጣል። ቁጥር 20 እንዲህ ይላል፣ ለእኔስ ሰላምን ይናገሩልኛልና በቁጣም ሽንገላን ይመክራሉ። ይህ መስመር በዕለት ተዕለት ሕይወት ውስጥ ያለውን መንፈሳዊ ጦርነት ይገልጻል። ሰዎች ስለ ሰላም ሲናገሩ፣ ነገር ግን በልባቸው ውስጥ ክፋትን ሲይዙ ነው። ሆኖም በዚህ ሁኔታ ውስጥ እንኳን ሰላም በጌታ ፊት ዝም የሚሉ ሰዎች ነው። ለአታላዮች በክርክር ምላሽ መስጠት አያስፈልግም። ጸጥታ በእምነት ላይ የተመሰረተ ሲሆን ጥበቃ ይሆናል። እግዚአብሔር ማታለልን በትክክለኛው ጊዜ እንዴት እንደሚያጋልጥ ያውቃል። ወዳጆቼ፣ ጌታ ስለ እናንተ ሲዋጋ ጠላቶችን በማጥፋት አያበቃም። ክብርን ይመልሳል፣ በራስ መተማመንህን ይገነባል እና ሰላምህን ያድሳል። በውድቀታችሁ የሳቁ ሰዎች ረፍታችሁን ሲመለከቱ ታያላችሁ። እግዚአብሔር ጉዳት ሊያደርሱባችሁ የታሰቡትን ወደ ከፍታ እንዴት እንደሚለውጥ ታያላችሁ። በትናንሽ ድሎች አያቆምም። የተጠራጠሩ ሰዎች እያዩ ታሪክህን በድል ይደመድመዋል። ቁጥር 23 እንዲህ ይላል፣ አምላኬ ጌታዬም ወደ ፍርዴ ተነስ፣ አቤቱ ፍርዴን አድምጥ። እዚህ ላይ የዳዊት ንግግር ጥልቅ ተስፋ ያለው ነው። እግዚአብሔርን በፍርሃት ሳይሆን በእምነት እንዲሰራ ይጠራዋል። የእግዚአብሔርን ባህሪ ያውቃልና
ወደ ተግባር ይጠራዋል። አማኞች በውጤቱ ላይ እምነት ሲኖራቸው የሚጸልዩት በዚህ መንገድ ነው። እግዚአብሔርን ስለ ሥራዎቹ አታስታውሰውም። ከፈቃዱ ጋር እንደተስማማህ ብቻ ትገልጽለታለህ። ጌታ ሆይ ፍርድህ አሁን ይገለጥ ትላለህ። የተደበቀው እውነት ይገለጥ። እግዚአብሔር ሲያጸድቅ ማንም ሊክደው በማይችልበት መንገድ ያደርገዋል። ከጠፋው በላይ ይመልሳል። የተወሰደውን ያበዛል። ሌሎች ሊዘጉባችሁ የሞከሩባችሁን አዳዲስ በሮች ይከፍታል። እናም በዚህ ሁሉ ውስጥ ይቅር እንድትል ልብህን ያጠነክራል። ምክንያቱም እውነተኛ ድል የበቀል ጥያቄ አይደለም፣ የመልሶ ማቋቋም ጥያቄ ነው። ውድ ጓደኞቼ፣ ጥቃቶች ሲበዙ ዝም በሉ። ሁሉንም ወሬዎች አትከታተሉ። እግዚአብሔር አስቀድሞ እያረጋገጠ ያለውን ነገር ለመከላከል ድምፅህን ከፍ አታድርግ። ቀጥ ብለህ ሂድ። የማይገባቸውን ሰዎች ውደድ። ቃላት ሲያልቁብህ መጸለይህን ቀጥል። ምክንያቱም ከጊዜ በኋላ ስምህ ይታደሳል፣ ሰላምህ ይመለሳል፣ በረከትህም ለሁሉም ይታያል። መዝሙር 35 ስለ ጥበቃ ብቻ አይናገርም፣ ስለ ጽድቅም ያወራል። እግዚአብሔር የመጨረሻውን ቃል ሲጽፍ እውነት ሁል ጊዜ እንደሚያሸንፍ ያስተምራል። ጓደኞቼ፣ በመዝሙር 35 ላይ ያለው እያንዳንዱ ውጊያ ወደ ውዳሴ ይመራል። መዝሙሩ የሚጀምረው በግጭት ቢሆንም በድል ያበቃል። ይህ የሚያሳየው እግዚአብሔር ጦርነትን ግማሽ መንገድ ላይ ደርሶ ፈጽሞ እንደማያቆም ነው። ጠላቶቻችሁን በማጥፋት አያበቃም፣ የድልን ምስክርነት ይሰጥሃል። በሕመምህ የሚጀምረው የምስጋና መድረክ ይሆንልሃል። በሱ ፍትህ እንዳመንክ መንፈስህ እንደገና መነሳት ይጀምራል። ቁጥር 24 እንዲህ ይላል፣ አቤቱ አምላኬ እንደ ጽድቅህ ፍረድልኝ፣ በላይም ደስ አይበላቸው። ይህ ጥቅስ የድል ምንጭ የግል መከላከያ ሳይሆን መለኮታዊ ፍትህ እንደሆነ ይነግረናል። የእግዚአብሔር ፍትህ ትክክል መሆኑን ማረጋገጥ አይደለም፣ እውነቱን ስለመግለጥ ነው። ፍትህን ለአንተ ሲያመጣ ሰላምህንም በረከትህንም ይመልሳል። ፋይሉን ይሰርዛል እና ከፍ ባለ ቦታ ላይ ያስቀምጥሃል። ሊያጠፋህ የታሰበውን ነገር ሌሎች ኃይሉን እንዲያዩ ምክንያት እንደሚሆን ያረጋግጣል። ቁጥር 26 እንዲህ ይላል፣ በመከራዬ ደስ የሚላቸው ይፈሩ፣ በአንድነትም ይጎሳቆሉ። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ይህ ጥቅስ የትዕቢተኞች ዕቅድ ለራሳቸው ጥፋት እንዴት እንደሚወድቅ ያሳያል። ሰዎች ራሳቸውን ከፍ ሲያደርጉ ኃይላቸው ውድቀታቸው ይሆናል። ትሑት ስትሆን ግን እግዚአብሔር በዘመኑ ያነሳሃል። የክፉዎችን ሳቅ ወደ ዝምታ ይለውጠዋል። የሰውን ትዕቢት ወስዶ የሉዓላዊነቱን ማረጋገጫ አድርጎ ይለውጠዋል። መዝሙር 27 ቁጥር 2 እንዲህ ይላል፣ ክፉዎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ይህ ጥቅስ ከመዝሙር 35 ጋር ተመሳሳይ ኃይል ያስተጋባል። ጻድቃን እግዚአብሔር ስለሚያቆማቸው አይወድቁም። እንደ ተከበብክ ሊሰማህ ይችላል። ነገር ግን እውነቱ ጠላቶችህ ከመድረሳቸው በፊት ይንቀጠቀጣሉ። ስህተት ሊሰሩ የፈለጉት ነገር እግዚአብሔር ራሱን ጠንካራ አድርጎ የሚያሳይበት ምክንያት ይሆናል። በዝምታ አይጠብቅህም፣ ነገር ግን ማንም ሊክደው በማይችል ማስረጃ ይጠብቅሃል። ቁጥር 27 እንዲህ ይላል፣ ጽድቄን የሚወዷት ደስ ይበላቸው፣ ሐሴትንም ያድርጉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። ይህ የመዝሙሩ አእምሮን የማደስ ሂደት ነው። ድምፁ ከሕመም ወደ ምስጋና ይሄዳል፣ ከእንባ ወደ ደስታ፣ ከስደት ወደ ሰላም። እግዚአብሔር አንተን በማዳን አያበቃም፣ ሌሎችን በበዓሉ ላይ እንዲገኙ ይጋብዛል። በፈተናዎች ውስጥ ለደገፉህ ደስታን ይመልሳል። ሌሎች ሲሳለቁባቸው የሚጸልዩልህን ያከብራል። ወዳጆቼ፣ ለዳዊት የተዋጋው ያው አምላክ ዛሬ ለእናንተ ይዋጋል። ሁልጊዜ በብልጽግናህ ይደሰታል። በሰላም ስትሄድ ይከብራል። ስትነሳ፣ በልበ ሙሉነት ስትቆም፣ ድልህ ለእርሱ ክብርን ይሰጣል። ለዚህም ነው
መትረፍህ ከጽናት በላይ የሆነው አምልኮ ነው። የእግዚአብሔር እጅ ከማንኛውም ተቃውሞ እንደሚበልጥ ሕያው ማስረጃ ነህ። በዘጸአት መጽሐፍ ውስጥ የእስራኤል ሕዝብ በፈርዖን ሰራዊትና በቀይ ባህር መካከል ተጣብቀው ነበር። ወደፊት የሚሄዱበት መንገድ አልነበራቸውም። የሚያፈገፍጉበትን ቦታ አልነበራቸውም። በፍርሃት ጮኹ። ሙሴ ግን ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። በዚህ ቀን እግዚአብሔር ስለ እነርሱ ተዋጋላቸው። ባህሩን ከፍሎ ጠላትን ዝም እንዲል አደረገው። የማይቻል ነገርም ቀላል እንዲመስል አደረገው። ወደ ሌላኛው ዳርቻ ሲደርሱ ማርያምና ሴቶቹ ከበሮ ወስደው ለዘላለማዊው አምላክ ዘመሩ። ውጊያቸው በአምልኮ ተጠናቀቀ። መዝሙር 35 የሚያስተምረው ይህንን ነው። እግዚአብሔር ለእናንተ የሚያሸንፈው እያንዳንዱ ተጋድሎ በምስጋና መዝሙር ማለቅ አለበት። ቁጥር 28 እንዲህ ይላል፣ ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል። ዳዊት መዝሙሩን የሚያጠናቅቀው በልመና ሳይሆን በልበ ሙሉነት ነው። እግዚአብሔር በግልጽ ሲከላከልለት አየና አሁን ዝም ማለት አይችልም። ምስጋና አዲሱ ቋንቋ ሆነለት። እግዚአብሔር የሚያደርገው እንዲህ ነው። መራራነትን በምስጋና ይተካል። ድልና የማያቋርጥ ጥበቃ ግራ መጋባትን ወደ ግልጽነት ይለውጣል። ፍርሃት ራሱን ለመግለጽ ቦታ እስኪያጣ ድረስ አፍህን በምስጋና ይሞላል። ወዳጆቼ፣ እግዚአብሔር ስለ እናንተ በመዋጋት አያበቃም። ጦርነቱን በክብር ይደመድመዋል። ታሪኩን ከግማሽ አይተውም። የጀመረውን ይጨርሳል። በስጋት ውስጥ ሆናችሁ ለዕድሜ ዘመን አትቆዩም። ድል ውርስህ ነው። ሰላም ቃል ኪዳንህ ነው። ደስታ የእናንተ መሳሪያ ነው። ውድ ጓደኞቼ፣ መዝሙር 35 እያንዳንዱ የጥቃት ወቅት የክብር በዓል ዘር መሆኑን ያረጋግጣል። መዝሙር 40 እንዲህ ይላል፣ ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ይህ ትዕግስት የኃያላን አቋም ነው። እግዚአብሔርን የሚጠባበቁ ጊዜ አያባክኑም፣ ምስክርነትን ያገኛሉ። ሌሎች ሁሉ ዝም ሲሉ እግዚአብሔር ብቻ ሲሰራ ያዩታል። መጠበቅ ከንቱ አይደለም። እግዚአብሔር ፍጻሜን ሲጽፍ በእምነት የሚጸኑትን ሁልጊዜ ይክሳቸዋል። መዝሙር 35 ቁጥር 25 እንዲህ ይላል፣ እሰይ እሰይ ነፍሳችን ደስ አላት አይበሉ፣ ደግሞም ዋጥነው አይበሉ። የዳዊት ልመና ቀላል ነው። የሚያፌዙትን ዝም አሰኛቸው እያለው ነው። እግዚአብሔር የሚያደርገውም ይህንኑ ነው። ታሪክህ በኀፍረት እንዳይጠናቀቅ ያደርጋል። ጠላቶችህ የመጨረሻ ቃል እንዲናገሩ አይፈቅድም። ሁሉንም የውሸት አፍ ይዘጋል እና መልካም በሮችን ሁሉ ይከፍታል። ለዚህ ነው ጊዜያዊ ሽንፈትን ፈጽሞ መፍራት የሌለብህ። ብዙውን ጊዜ ጊዜያዊ ሽንፈት የቋሚ ድል መድረክ ነው። ተመሳሳይ ሐሳብ በዮሴፍ ሕይወት ውስጥ ይታያል። ወንድሞቹ ለባርነት ሸጡት፣ ታሪኩ እንዳበቃ አስቦ ነበር። ነገር ግን ከጊዜ በኋላ በግብፅ ስልጣን ያዘ። የከዱት በፊቱ ሰገዱ። የበቀል እርምጃ ስለፈለጉ ሳይሆን የእግዚአብሔር ዕቅድ ስለበለጠ ነው። ዮሴፍ ይቅር አላቸውና እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው አላቸው። ይህ የዮሴፍ ታሪክ መዝሙር 35 በተግባር ሲገለጥ ነው። እግዚአብሔር ለእናንተ ሲዋጋ ክህደት እንኳን ለበረከት ድልድይ ይሆናል። ጓደኞቼ፣ ከድንጋጤ ይልቅ ሰላምን በመረጣችሁ ቁጥር እግዚአብሔር ይሰራል። ከመከራከር ይልቅ ዝም ባላችሁ ቁጥር ይጠብቃችኋል። ከማማረር ይልቅ ስታመሰግኑ በለቅሷችሁ ወራት ሁሉ ያበረታችኋል። ይህ ድክመት አይደለም፣ ጥበብ ነው። ጌታ ታማኝ መሆኑን የሚያውቁ ሰዎች ድምፅ ነው። ከእርሱ ጋር ስትሄዱ ምንም አይነት ኢፍትሐዊነት ሊሰብራችሁ አይችልም። ምንም ውሸት ሊገልጻችሁ አይችልም። ምንም አይነት መሳሪያ ሊያጠፋችሁ አይችልም። ስለዚህ በእርሱ መታመናችሁን ቀጥሉ።
ጸንታችሁ ቁሙ። ምንም ነገር እርግጠኛ በማይመስልበትም ጊዜ መጸለያችሁን ቀጥሉ። ምክንያቱም ዛሬ የምታልፉበት ጦርነት ነገ የምታከብሩትን ድል ያዘጋጃል። መዝሙር 35 እንዳልተጣላችሁ፣ እንዳልተረሳችሁ ወይም እንዳልተሸነፋችሁ የሚገልጽላችሁ መግለጫ ነው። ተመርጣችኋል፣ ተሸፍናችኋል እና ተጠብቃችኋል። እግዚአብሔር ውጊያችሁን በግል ወስዶታል። ፍትህ እስኪገለጥ ድረስ አያቆምም። አቧራ ሲራገፍ ክብሩ ብቻ ይቀራል። ድልህ ሲመጣ እሱን ማክበርህን አትርሳ። ምስክርነትህን አትደብቅ። ታሪክህን ተናገር። መዋጋት በማትችልበት ጊዜ እግዚአብሔር ስላንተ እንደተዋጋ ለሌሎች መስክር። ድምፅህ የዳዊትን የመጨረሻ ቃላት ያስተጋባ። ምላሴ ጽድቅህን፣ ሁል ጊዜ ምስጋናህን ይናገራል በል። ምክንያቱም ባወደስክ ቁጥር የዓለማት ገዢ ባለስልጣን ራሱ ጠባቂህ እንደሆነ ታስታውሳለህ። ወዳጆቼ መዝሙር 35 የሚነግረን በውጊያ ውስጥ ብቻችሁን አይደላችሁም ነው። ውጊያው ሲያበቃ እግዚአብሔር ከፍ ይላል። የውሸት ድምጾች ሲከስሙ እውነቱ ከፍ ባለ ድምጽ ይነገራል። በአንተ ላይ የተደበቀ ዕቅድ ሁሉ አስቀድሞ ይታወቃል። ጦርነቱን አትሸነፍም፣ ያለህንም አታጣም። ተረጋጋ፣ ታማኝ ሁን፣ ምስጋናህም ማስረጃህ ይሁን። ተጠብቀሃል፣ ተሸፍነሃል፣ ድልህም አስቀድሞ ተጽፏል። አሁን ድምፄን ለምትሰሙ ሁሉ በጸሎት ወደ እግዚአብሔር ፊት እንቅረብ። ወደ ቸርና አፍቃሪ አምላካችን እንጸልይ። የሰማይ አምላክ፣ ቅዱስ አባት፣ ሁሉን ቻይ ጌታ፣ አንተ በትውልዶች መካከል ታማኝ ነህ። የምትጠብቅ፣ የምትከለክልና የምታድነው አንተ ነህ። ድል አድራጊ ንጉሥ፣ ካንተ ተዋግቶ ማን አሸነፈ? ሕዝብህን የማትተው ጌታ፣ በእኔና በገጠሙኝ እያንዳንዱ ጥቃት መካከል ስለ ቆምክ አመሰግናለሁ። ሊጎዳኝ ከሚፈልገው ክፉ ሁሉ ራሴን መከላከል በማልችልበት ጊዜ ሁሉ ከጥቃት ስለሸፈንከኝ አመሰግንሃለሁ። ጌታ ሆይ እያንዳንዱን በጸጥታ ውስጥ የጮኩትን ጩኸትና እያንዳንዱን የተደበቀ ጸሎቴን ስለሰማህ አመሰግንሃለሁ። በማይገባኝ ጊዜ ምሕረት ስላሳየኸኝ አመሰግንሃለሁ። አባት ሆይ ኃጢአቴን ይቅር እንድትለኝና ዛሬ ልቤን እንድታነጻኝ እለምንሃለሁ። ከሚያስከፋህ ነገር ሁሉ እመለሳለሁ። ይቅር እንዳልከኝ ሁሉ እኔም ሌሎችን ይቅር እላለሁ። በእኔ ላይ የተናገሩትን ወይም የበደሉኝን ሁሉ ነፃ አወጣኋቸው። ጌታ ሆይ እግዚአብሔር ስለ እናንተ ይዋጋል በሚለው ቃልህ አምናለሁ። ስለዚህ ሸክምን ሁሉ፣ ኢፍትሐዊነትን ሁሉ፣ የሐሰትን ክሶች ሁሉ በአንተ ፊት እጥላለሁ። አቤቱ አንተ እኔ የማላየውን ታያለህ። አንተ እያንዳንዱን ሐሳብ፣ እያንዳንዱን ዕቅድና የተደበቀ ሴራ ታውቃለህ። በኃይልህ ማረፍን እመርጣለሁ። የአንተ ፍትህ እንደ ንጋት ብርሃን ይውጣ። በኢየሱስ ስም በእኔ ላይ የተሠራ የክፉ መሳሪያ እንደማይከናወን አውጃለሁ። በእኔ ላይ በውሸት የሚናገር ምላስ ሁሉ ዝም ይላል። በእኔ ላይ የተዘረጋው ወጥመድ ሁሉ ይወድቃል። ኃያል አምላክ ሆይ እውነትህ መከላከያዬ ነው፣ ሰላምህም ይሸፍነኛል። በጸጋህ ጋሻ ክበበኝ። በትግሉ የተጎዳውን የሕይወቴን እያንዳንዱን ክፍል እንድትመልስልኝ እለምንሃለሁ። ጌታ ሆይ ግራ መጋባት በተፈጠረበት ቦታ ግልጽነትን አምጣ። ውሸቶች በተነገሩበት ቦታ እውነትህ ይገለጥ። ብርሃንህ የተደበቀውን የጨለማ ዕቅድ ሁሉ ይግለጥ። ፍርሃትን በድፍረትና ጭንቀትን በእምነት ይተካ። መንፈስህ ለጭንቀት ቦታ እስከማይገኝ ድረስ ይሙላኝ። ማንም የማያያቸው ቁስሎችን ፈውስ። ቃልህ የተበላሹ ሁኔታዎቼን ሁሉ ይጠግን። የተስፋ መቁረጥን ክብደት አንሳ። እንደገና ለማመን ጥንካሬ ስጠኝ። ደስታ ወደ ልቤ ይመለስ። ሰላም በእኔ ውስጥ እንደ ወንዝ ይፍሰስ። አባት ሆይ የምወዳቸውን ሰዎች በፊትህ ይዤ ይቀርባለሁ። ከአደጋ ጠብቃቸው። መላእክቶችህ
ይክበቧቸው። እርምጃቸውን ምራ፣ የሰላም መንፈስህን ሙላባቸው። ቤታችን የደህንነትና የበረከት ቦታዎች ይሁኑ። ከክፉ ጠብቀንና ከክፉ አድነን። ጌታ ሆይ ይህን ጸሎት ከሚሰሙ ጋር ሁሉ ስጸልይ አሁን በፊትህ ለተከፈቱ ልቦች ሁሉ አመሰግንሃለሁ። እያንዳንዱ ምሽግ እየወደቀ መሆኑን እናምናለን። የአንተ ፍትህ እየተለቀቀ እንደሆነ እናምናለን። ሞገስህ አሁን እያሸነፈ እንደሆነ እናምናለን። አንተ እንደምትቀድምልንና ስለኛ እንደምትዋጋልን በማወቅ በልበ ሙሉነት ወደ ፊትህ እንቀርባለን። ጌታ ሆይ ጸሎቴን ስለሰማህና ስለምትመልስልኝ አመሰግናለሁ። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ክርስቶስ ኃያልና ድንቅ ስም እጸልያለሁ። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ለጓደኞቻችሁ ወይም ለቤተሰቦቻችሁ በማጋራትና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደንቃለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። እባካችሁን የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።